ለክርስትና ሃይማኖት የሚከፈል ትልቁ ዋጋ ሰማዕትነት ነውና ቤተክርስቲያን ለምስክሮቿ ሰማዕት ልዩ ክብር አላት። ከኮከብ ኮከብ እንዲበልጥ ሁሉ ከሰማዕታትም ቅዱስ ጊዮርጊስና ቅዱስ መርቆሬዎስን የመሰሉት ደግሞ ክብራቸው በእጅጉ የላቀ ነው። በዛሬ ህዳር 25 ቀን ቅዱስ መርቆሬዎስ ክብረ በዓሉ ነው። ስለ ታላቁ ሰማዕት ቅዱስ መርቆሬዎስ የምላችሁ አለ። እስከ መጨረሻው አብራችሁ ቆዩ። ከሰማዕቱ ረድኤት በረከት ያካፍለን፣ አሜን። ሰማዕቱ ቅዱስ መርቆሬዎስ። ቅዱስ መርቆሬዎስ ብዙ ጊዜ ሊቃውንት ካልዕ ሁለተኛው ሊቀ ሰማዕት ይሉታል። ጥንተ ነገሩስ እንደምን ነው ቢሉ በሁለተኛው መቶ ክፍለ ዘመን መጨረሻ አካባቢ ከሮም ግዛቶች ባንዱ አስሌጥ ከአባቱና ከሚስቱ ጋር የሚኖር አሮስ የሚሉት ሰው ነበር። ሚስቱ ደም ግባት የሰመረላት እርሱ ደግነት ያለው ሰው ቢሆንም የሚያመልኩት ግን ጣዖትን ነበረ። አንድ ቀን አሮስ ሚስቱን ከቤት ትቶ ለአደን ከአባቱ ጋር ወጣ። እንደ ልማዳቸው ወጥመዱን አስተካክለው ተደበቁ። የወጥመዱ ደውል ሲያቃጭል እንስሳት ያዘልን ብለው ሲሯሯጡ አይናቸውን ያየውን ነገር ግን በድንጋጤ እንዲፈዙ አደረጋቸው። ሁለት ገጽ ተከለባት በወጥመዱ ውስጥ ይዘው ነበር። እነዚህ ፍጡራን ሰዎች ናቸው፣ ግን ባልታወቀ የተፈጥሮ አጋጣሚ እንደዚህ እንደሆኑ ይታመናል። እጅግ ግዙፍ፣ ከአንገታቸው በላይ እንደ ውሻ፣ ወገባቸው እንደ ሰው፣ ጉልበታቸው እንደ አንበሳ ሲሆን ታችኛው እግራቸው የጋለ ናስ ብረት ነው የሚመስለው። እነዚህ ፍጡራን ሰማያዊ ካልሆነ ምድራዊ ፍጡር አይችላቸውም። አንበሳና ነብርን እንኳን እንደ ጨርቅ በጣጥሰው ይጥሏቸዋል እንደነበረም ይነገራል። አይናቸው እንደ እሳት ይነድ ስለነበር ማንም ትክ ብሎ ሊያያቸው አይችልም። ሚስጥራቸውን ግን የሚያውቀው የፈጠራቸው አምላክ ነው። ወደ ቀደመው ነገራችን እንመለስና አሮስና አባቱ ባያቸው ጊዜ ደንግጠው ወደቁ። ገጸ ተከለባቱ የብረት ወጥመዱን እንደ ክር በጣጥሰው የአሮስን አባት በቅጽበት በሉት። አሮንስ ሊበሉት ሲሉ ግን ድንገት ቅዱስ መልአክ ወርዶ በእሳት ሰይፍ አጠራቸው። ከእርሱ የሚወጣ ቅዱስ ፍሬ አለና እንዳትነኩት አላቸው። ወዲያውም መልአኩን ኃይላቸውን አጠፋው። በዚህ ጊዜ ሁለቱ ወደ አሮስ ሄደው ሰገዱለት። አሮስም ወደ ቤቱ ወስዶ ደበቃቸውና የሆነውን ሁሉ ለሚስቱ ነገራት። ጥቂት ቆይታም ጸንሳ ወለደች። ልጃቸውን ፒሉፓዴር ሲሉ ስም አወጡለት። ትርጉሙም መፍቀሬ አብ፣ የአብ ወዳጅ ማለት ነው። ከዚህም አሮስ ሚስቱን ልጁንና ሁለቱን ገጸ ተከለባት ይዞ ወደ ቤተክርስቲያን ሄዶ ተቀመጠ። አበው ካህናት እሱን ኖህ፣ ሚስቱን ታቦት፣ ልጁን ደግሞ መርቆሬዎስ ሲሉ ሰየሟቸው። መርቆሬዎስ ማለትም ገብረ ኢየሱስ ክርስቶስ፣ የኢየሱስ ክርስቶስ አገልጋይ እንደማለት ነው። ከዚያም ደስ እያላቸው ክርስቶስን እያመለኩ ነዳያንን እያሰቡ ልጃቸውን መፍቀሬ ዮሐንስን አሳደጉ። ነገር ግን የገጸ ተከለባት ወሬ በመሰማቱ ንጉሡ ካላመጣቸዋቸው አለ። ኖህ ጸለየ፣ ወደ ኃይለኝነታቸው መልሷቸው ስለነበር ፊታቸው ገና ሲገለጥ ብዙ ሕዝብ አሕዛብ በድንጋጤ ሞቱ። ንጉሡም ስለፈራ ኖህን የጦር መኮንን አደረገው። በጦርነት ጊዜም ገጸ ተከለባቱ ኃይላቸው ስለሚመለስ ተሸንፎ አያውቅም። አንድ ጊዜ ግን ሁለቱን ገጸ ተከለባት ንጉሡ አታሎ ወሰዳቸው። ሃይማኖታቸውን ሊያስክዳቸው ሲል እንቢ በማለታቸው አንዱ ሲገደል ሌላኛው አምልጦ ጠፋ። በዚህ ወራትም ኖህ ለጦርነት ወጥቶ ተማረከ። ንጉሡ ደግሞ ታቦትን ላግባሽ ስላላት የ5 ዓመት ልጇን ቅዱስ መርቆሬዎስን ይዛ ተሰደደች። በስደት ጥቂት እንደቆየች ግን ባሏ ኖህን አየችው። እሷ ብታውቀውም እሱ ግን ዘንግቷት ነበር። በኋላ ግን በሕፃኑ መርቆሬዎስ አማካኝነት ማስታወስ በመቻሉ ደስ አላቸው። እዚያው በሮም ዙሪያ ሳሉ አንድ ገጸ ከልብ መጥቶ አገኛቸው። በዚህም ምክንያት በስደት ሀገርም መኮንን ሆኖ ተሾመ። በዚያም አካባቢ ቤተክርስቲያንን አንጾ ቤቱን ቤተ ነዳያን አድርጎ ኖህ ለዓመታት ኖረ። ቅዱስ መርቆሬዎስ ወጣት ሲሆን ወላጆቹ ታቦትና ኖህ አረፉ። እርሱ ከባልንጀራው ገጸ ከልብ ጋር ሆኖ
በጾምና ጸሎት ሲኖር ስለ አባቱ ፈንታ የጦር መሪ አደረጉት። በጦርነትም እጅግ ኃያል፣ በሰው ዘንድም ፍጹም ተወዳጅ የጾምና የጸሎት ሰው ሆነ። ያን ጊዜ ግን ዳኪዎስ ንጉሥ ክርስቶስን በመካዱ ምዕመናን ላይ ሞትን ታወጀ። በጊዜው ደግሞ የበርበር ሰዎች በሮም መንግስት ላይ ጦርነትን በማንሳታቸው ዳኪዎስና ቅዱስ መርቆሪዎስ ለጦርነት ወጡ። ነገር ግን በርበሮች እንዳሸዋ ፈሰው ብዛታቸውን ሲያይ ንጉሱ ደነገጠ። ለማግስቱ ቀጠሮ ተይዞ ቅዱስ መርቆሪዎስ ሲጸልይ ቅዱስ ገብርኤል ወርዶ ሰይፍ ሰጠው። በማግስቱም ምን ይሻላል ሲባል ቅዱስ መርቆሪዎስ እኔ የክርስቶስ ባሪያ ነኝና ብቻዬን እቋቋማቸዋለሁ ቢል ሳቁበት። እሱ ግን በጥቁር ፈረሱ አብሮት ባደገው ተጭኖ በርበሮችን ጠብ ይቅርባችሁ በሰላም ሂዱ ቢላቸው ተሳለቁበት። ያን ጊዜም ጸሎት አድርሶ የመልአኩን ሰይፍ ሲመዝ ብዙዎች ወደቁ። ከበርበሮችም ለወሬ ነጋሪት እንኳን የተረፈ አልነበረም። ነገሩ በሮም ሲሰማ ታላቅ ሐሴት ሆነ። ዳሩ ግን ከሃዲው ዳኪዎስ ድል የጣዖቶቼ የነ አጵሎግ ነው በማለቱ ቅዱስ መርቆሪዎስን አሳዘነው። እንዲሁም ሌሊቱን ሙሉ ሲያዝን አደረ። በሦስተኛው ቀንም ለጣዖት ሰዋ የሚል ትእዛዝ ከንጉሥ ዘንድ መጣ። ቅዱስ ግን ወደ አደባባይ ሄደ። የክብር ልብሱንን መታጠቂያውን አውልቆ በንጉሥ ፊት ወረወረው። እኔስ ክብሬ ክርስቶስ ነውና ንብረትህን ለጥፋት ይሁንልህ ሲልም ንጉሥን በአደባባይ ዘለፈው። ዳኪዎስም በቁጣ እሳት አስነድዶ የብረት አልጋውንም አግሎ ቅዱስ መርቆሪዎስን በዚያ ላይ አስተኛው። ያም አልበቃ ብሎ ወታደሮች እየተፈራረቁ ሲደበድቡት ደሙ ፈሶ እሳቱን አጠፋው። ከዚያም ወስደው ወህኒ ቤት ውስጥ ጣሉት። ክርስቶስን ያስክደው ዘንድ በረሃብ፣ በግርፋት፣ በእሳት፣ በስለትም አሰቃየው። በመጨረሻ ግን አሰቃይተው እንዲገድሉት ወደ እስያ ሰደደው። በስፍራም ብዙ አሰቃይተው ህዳር 25 ቀን አንገቱን ሰይፎታል። እርሱ ካረፈ በኋላ እንኳን የተባረከ ፈረሱ ለዓመታት ወንጌልን ሰብኳል። አረማውያንም ከአፉ በወጣ እሳት አጥፍቷል። ተአምረኛውና ኃያሉ ሰማዕት ቅዱስ መርቆሪዎስ በ200 ዓመተ ምህረት እንደተወለደ በ220 ዓመተ ምህረት መከራ መቀበል እንደጀመረ በ225 ዓመተ ምህረት ሰማዕት እንደሆነ ይታመናል። አምላከ ቅዱስ መርቆሪዎስ በከበረ ቃል ኪዳኑ ይጠብቀን፣ ከርስቱም አያናውጠን፣ ከበረከቱም ይክፈለን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።